እኔ በቀን 100 ቪዲዮ እየለቀቅኩኝ እናንተ ግን አንድ ቪዲዮ መልቀቅ ያቀታችኋል? አንድ ቪዲዮ እስኪ ከድራፍታችሁ አስወጡት። እስኪ ከድራፍታችሁ አስወጣችሁ ማለት ነው ፖስት አድርጓት እስኪ አዶናይ ቻሌንጅ ብላችሁ። ጫት ቅመው ከተፈተኑ ተማሪዎች ውስጥ አንድ የወደቀብን ጫት ቃሚ ተማሪ የለም። ሁሉም ጫት ቃሚዎች አልፈዋል ፈተናውን ማለት ነው። አሁን ጫት ቅመው ተፈትነው ካለፉ ተማሪዎች የመጣልኝ ግጥም አለ። ግጥሙን እስኪ አቀርብላችኋለሁ። ጫት ይላል የግጥሙ ርዕስ። ማንም ቢንጫጫ ለማንም ነጭናጫ ለማንም ሞላጫ እኛንተውን በርጫ በምርቃና ብልጫ ተሸልመን ዋንጫ አስመረቀን በርጫ ዘኔሽን ገደል ግባ ቴንሽን በርጫ ኤግዚቢሽን በጫት ካልኩሌሽን ኮንግራጁሌሽን በፈተና ቴንሽን መሮን ተንገሽግሸን ከጫት ላይ ፈርሸን ቸክለን ያመሸን እንደ ጃፓን ማሽን አንቺ ነሽ ጫታችን ነፃ ያወጣሽን በድቅድቅ ጨለማ ሌሊት ያስጠናሽን ኤቻርጅ ያስታቀፍሽን ማን ከፍሎ ሊጠግብ በርጫ ውለታሽን ዘኔሽን የጫት ኮርፖሬሽን በርጫ ካልኩሌሽን ኮንግራጁሌሽን። ከዚህ ጋር ትስታለ፣ ከዚህ ጋር ሰው ይስታል፣ እዚህ ጋር ሆኖ ደንጋራ ይሄ ነገር ሰርግ ነው ምንድነው ጋይስ? እስኪ ዩትና ኮሜንት አብረን አነባለን። የኛ ሙሽራ ዘመና አብራሽ እንደታይ የኛ ሙሽራ ተውባለች ጀረጋ መስላለች። ሌላ ሰርግ አለባቸው መሰለኝ። አይሾ ስፒድ የሆነ ሰርግ። ፈጣሪ የደሞዜን ቀን እንዲያፍጥንልኝ። የምን መንቀራፈፍ ነው? ታይም ኢዝ ጎልድ። ዋትስአፕ ፋሚሊ እንዴት ናችሁ? ከጎኔ የቆማችሁ ወንድምና እህቶቼ ከልብ አመሰግናለሁ። ቪዲዮ የሰራችሁልኝ፣ የጻፋችሁልኝ፣ የደወላችሁልኝ ሁላችሁንም ከልብ አመሰግናለሁ። አልደበረኝም አልልም፣ ትንሽ ደብሮኛል። ነገር ግን ጆን ዳንኤል እውቀቱ ሳይኖረው ገንዘቡ ሳይኖረው ችሎታው ሳይኖረው ከዜሮ ተነስቶ 3.2 ሚሊዮን ፎሎወር ካመጣ አሁን ደግሞ እውቀቱ እያለኝ ገንዘቡ እያለኝ ችሎታው እያለኝ ደግሞ ከዚህ በላይ መሄድ እችላለሁ፣ ከዚህ በላይ መስራት እችላለሁ። ሉዝ ያረኩት ገንዘብ ሉዝ ያረኩት አካውንት ወደ ኋላ አይጎትተኝም እኔን ወይም ተስፋ ያስቆርጠኝም። እንደውም ሞራል ይሆነኛል። እንደውም ከዜሮ ደግሞ አሁን ደግሞ ከዚህ ተነስተን ደግሞ ስንት እንደምደርስ ማየት እፈልጋለሁ። አቅሜን መፈተን እፈልጋለሁ። ስለዚህ ፋሚሊ በጣም አመሰግናለሁ ሁላችሁም ከጎኔ ቆማችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። እንሄዳለን ወደፊት፣ መስሚያችን ድፍን ነው። እችናል ልጅቷ ወይኔ ያፈሉ ወይ ምንድን ነው? ወይ ጉዴ! ምን ነው? አውቀሽ ነው? ቆይ አዲስ ስልክ ላይ ማርያም ማረችሽ ነው። እሺ እንኳን ማርያም ማረችሽ። ልጅ አያምር ልታስቁኝ ነው? ምንድን ነው? እያየችሽ ነው ማማ፣ እያየችሽ ነው። በፌስ ታይም እኮ ነው። ቆንጆ ነው። እሺ ቆንጆ ነው፣ በጣም ያምራል። እኔ ኪዩት ማለት አልችልም። እግዚአብሔር ያሳድግላት። በቃ በጣም ቆንጆ ነው። ምን እዳ ውስጥ ነው የከተታችሁኝ በድንገት? እሺ በጣም ቆንጆ ነው። በጣም እሺ በቃ ማርያም ማረችሽ። ቻው። እንኳን ማርያም ማረችሽ። ደህና ሁኚልኝ። እሺ ቻው። አንዷ እኮ ናት እናትና አባቷ ፊት ፓንቴ ጠፍቶኛል ሰራተኛዋን ተረጥራለሁ ብላ ሰራተኛዋ እየሮጠች መጣችና ኧረ እኔ ፓንት እንደማለብስ ጋሼ ሁሉ ያውቃሉ አላል። የልባም ልጅ በ15 አመቷ አግብታ በ17 አመቷ ትወልዳለች። አንቺ በ27 አመቶች ቁጥሬን ማን ሰጠ? ቁጥሬን ከየት አገኘሁት ያለሽ ገልቱ። ከየት የሚምጣ ቁጥሩ? ዋናው መደወሉ ነው።
ሰይጣን ይስጠው፣ መጋኛ ይስጠው፣ ጓደኛ ይስጠው፣ ጠላቱ ነው ዝሮ የሚሰጠው። 27 ዓመት ጠላት አንድ ክፉ ጠላት ይኖረዋል፣ እሱ ነው የሰጠው። ግን ከየት የሚቀበል ዋናው መደወሉ ነው። አግቢ ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ ምን አይነት ሶራ በእናታችሁ በእንተ ሰላም ማርያም ሰላም መብርሃን እግዚአብሔር ይስጥተሜዋ ተቀበለው ይስጥ ማዘርዋ ከሀገሩ ኢትዮጵያ የማይወጣ ግዙፍ ወንዛችን አለ። ማን ነው? አባይ። አባይ አይደለም፣ አባይ ኢትዮጵያን ሰንጥቆ ይወጣል፣ ግብጽ ይደርሳል። ሰርግ ፍለጋ ላይ ነን። አዲስ ሰርግ ላይ ሰርግ ተገኝቷል። እንደገና ደመቀ ይጭስ አበራው አቧራ። እንግዲህ ወደ ሰርጉ እንገባ ነው። ሰርጉ ጥሩ ነበረ። በጣም ምርጥ ነበረ ሰርጉ። አባ ስልክ እየፈለገ ነው። ሄሎ፣ ኧረ ደርሻለሁ፣ ጠብቁኝ፣ መጣሁ። በቃ ጠብቁኛ። ደረስኩ እኮ በቃ ደርሻለሁ። አመሰግናለሁ ወንድሜ፣ አመሰግናለሁ። ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ምናምን እኮ አለ እኮ። ለምን ታክሲዎች የት ሄዱ ደግሞ? በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው፣ እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ እንትናለን እንጂ እንዳለ ምንድነው? ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው? ኪስኪሴን ያየኛል። ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል። እንዲህ እያላችሁ ነው። እኔ የምልህ በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠይስ በእናትህ በሽታ አለብኝ አባቴ፣ የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። ይቅርብህ እና መልኬ ስትል የነበረው መልክ አፈር ሊበላው ነው። ምን ሆነ ነው? አንተ እብድ ነው እንዴ? የለኝም፣ እናቴ ትሙት የለኝም። አንተ ወላሂ ባዶ ነው፣ የለኝም። አባቴ ሂሳብ እትዬ ሆስፒታል ገባች። ለምን? ኧረ እኔ ነኝ የምከፍለው። ጓደኛዋ ነች። እንደዛ አትለኝም እንዴ? ውስጥ አይደል? እኔ አንቺ ስወደሽ አንቺ ወደሽ ሌላ ገደል መግባት ትችያለሽ። ልረሳሽ ብጠጣ አይኔ እየሰከረ ጭራሽ ሁለት አድርጎ ያሳየኝ ጀመረ። ሄሎ፣ አቤት። ማን ልበል? ማን አንተ? እኔ ባቢ ነኝ። ባቢ ነህ? አዎ። ማዳቲ ናት? አዎ። እስኪ አንዴ እናትን አቅርብልኝ። እናቴን ፈልጌ ነበር። የለችም። የት ሄዳለች? እኔ እንጃ የት እንደሆነ እንጃ። ወደ ውጭ ወጣ ሄደች። እስኪ አንዴ ሰፈር ውስጥ ካለች ይና ነገረኝ። የለችም። እኔ እኮ ውጭ ነበርኩ። ስልኩ ሲጠራ እኮ ነው የመጣሁት። እስኪ አንዴ ሰፈር ውስጥ ካለች አንተ አይተህ ነገረኝ። ምን አባቱን የሚከራከር እንዴ? የለችም አልኩህ አይደል? እንደ እናትህ ትበዳ። ስማ፣ ተሳስተህ እንደዚህ አይነት ቪዲዮ ብትሰራ ከዚህ በኋላ ይሁን ጾታን ነው የምቀይረው። ሰማ? ያው ታናሽ ስለሆነ እኔ ምንም ቢያወራ ቀድሞ ነው እኔ ምንም አልያዝኩበትም። እኔና እሱ ጓደኛሞች ነን። እንደ ታናሽ ነው ማየው ማለት ነው። ይደቅ አይሮን ግበሽ ና ብላ አበላ ያለው ተደብቅ ተቀረጣ እንትን ያለው ስንት ኪሎ ነው? እኔ 20 2 ኪሎ ነው። እኔ በእጄ የነካሁትን ነገር ሁሉ ቆንጆ ይሆናል። እና ለምን ፊትሽን አትነኪው? ሞተ አይደለም እንዴ? ሞተ እኮ ያ አላህ ወላሂ ያ ሰው ሞተ።